ተወዳጇ አልማዝ የምትኖረው በኢትዮጵያ ውስጥ ሲሆን የአበባ ቦታዋን ዓለም ላይ ካለ ነገር በሙሉ አብልጣ ነው የምትወደው። ሰላም ላንቺን አልማዝ። ዳዊት አበቦቼ ምን ያህል ቆንጆ እንደሆኑ ተመልከት። አይገርምም? እያንዳንዱን አበባ ያለማንም እገዛ በራሴ ነው የተከልኩት። ከኔና ከሌሎች ልጆች ጋር እግር ኳስ መጫወት ትፈልጊያለሽ? አይ አሁን መጫወት አልችልም ዳዊት። መጀመሪያ አበቦቼን መንከባከብ ይኖርብኛል። ዳዊት ያደረከውን ተመልከት። አበቦቼን አበላሽህብኝ እኮ። አልማዝ በጣም ይቅርታ አድርግልኝ። ምን ብያል ነበር ይሄን ያራራኩት? እባክህን በቃ ከዚህ ሂድ ዳዊት። ዳዊት ያደረጋቸው መጥፎ ነገሮች። ቀን 1 ላይ የአበባ ቦታዬን አወደመብኝ። ቀን 2 ዳዊት ስለ አበቦቼ ይቅርታ መጠየቅ ዘንግቶ ነበር። ቀን 3 እስክሪብቶዬን ከተዋሰም በኋላ መመለስ ረስቶ ነበር። ሰላም ትንሿ ልጅ፣ ውቡ የአትክልት ቦታሽ እንደቀደመው ቆንጆ እንዳልሆነ አስተውያለሁ። ማውራት ትችያለሽ ማለት ነው? ሲገርም። እርግጥ እኔ ንብ አስቴር ነኝ እና ልክ እንዳንቺ እንደዚህ ያሉ ቦታዎችን ለብዙ ዓመታት ስንከባከብ ቆይቻለሁ። እስቲ ማስታወሻ ደብተርሽ ውስጥ ምን እንደጻፍሽ ንገሪኝ። ይሄ ዳዊት በእኔ ላይ ያደረጋቸው መጥፎ ነገሮች ዝርዝር ነው። ስለዚህ መቼም ልረሳው አልችልም። ተረዳሁሽ። ታዲያ እነዚህን ዝርዝሮች ስታነቢ አንቺ ምን ይሰማሻል? ከምነግርሽ በላይ ከፍተኛ የሆነ ንዴት ይሰማኛል። ጣፋጯ አልማዝ፣ እስቲ አንድ ልዩ ነገር ላሳይሽ። የአበባ ቦታሽ ተአምራዊ ነው። በሚገርም ሁኔታ ለልብሽ ምላሽ ይሰጠዋል። እሱም እንዴት መሰለሽ? በጣም የንዴትና የቁጣ ዘርን በልብሽ የምትዘሪ ከሆነ አበቦቹ ማበብ ያቆማሉ። ነገር ግን የመልካም ትውስታ ዘሮችን ስትዘሪ ደግሞ ምን እንደሚፈጠር ይሄ